ስለሆነ የውድድር ዓመቱ በጣም ፈታኝ ነበረ። አንደኛ እኛን ፈታኝ ያደረገበት ውድድሩ ሲጀመር የአፍሪካ ክለቦች ሻምፒዮን እየተወዳደርን ነበረ። ሌላው ደግሞ የዜጎች መጥቶ ነበረ። በምንም ከኛ ባህል ጋር አልተላመዱም። በጣም ደግሞ ብሔራዊ ቡድን ሄዶ በርካታ ልጆች ተጎድቶብኝ ነበረና አንደኛ ዙር ላይ እንደው ልምድ ስላለ እኔና ልጆቼ ስለምንግባባ ነው እንጂ አንደኛ ዙር በጣም ከብዶን ነበር። ሁለተኛ ዙር ላይ ግን በጣም ብዙ ነገሮች አርመን በተለይ የመብራት ኃይል ጠንክሮ መስራት እኛም በደንብ ደግሞ አበረታተናል ብዬ አስባለሁ። ለቱ ጨዋታ እንግዲህ አሸናፊ ናቸው። ከዛ በፊትም አቻ ብትሆኑ ሻምፒዮን በጨዋታው ላይ በእለቱ ጠበቃችሁ ትንሽ ነው ያገኛችሁ የእለቱ ጨዋታ ኑራ። የሚገርምሽ ነገር አንዳንድ ልምድ የሚጠቅም እዚህ ቦታ ላይ ስለሆነ አንድ የጠቀመኝ ነገር ምንድነው ዛሬ አገር ውስጥ እንደማይጫወቱ ነው ለልጆቼ የነገርኳቸው። ከኢትዮጵያ ውጪ ነው የሚጫወቱት። ምክንያቱም ከኢትዮጵያ ውጪ ስትጫወት ምን አይነት ጥንቃቄ ማድረግ እንዳለብን እንደገና ደግሞ አንድ 0-0 የሚባል ነገሮችን አንፈልግም። ዋጋ ሊያስከፍለን ስለሚችል ብለን ነው ሲኒየር ተጫዋቾችን መያዝና ዲሲፕሊን ያለው ቲም መያዝ ለእንደዚህ አይነት ውጤት የበለጠ ይዳረገናል። በ15 ደቂቃ 2 ጎል እናገባለን ነበር እቅዳችን። ሞክረናል፣ ግን አልተሳካለንና ከረፍት በኋላ የእነሱን ጠንካራና ደካማ ጎኖች አይተን ልጆቼ በዚህ አጋጣሚ አመሰግናለሁ። እኔ ደግሞ እንኳን የሴት አሰልጣኝ ምክንያቱም የሚሰሙ እንደገና ደግሞ የሚወጡ ምናልባት ዘንድሮ ውድድሩ ብቻ ሳይሆን ከውድድሩ በስተጀርባ የኛ ቲም ላይ አመቱን በሙሉ ስንሰደብ ነበር። እኔ ለዚች ሀገር እንደ ውለታ እንደከፈልኩት ለሴቶች እንዳደረኩት መሰደብ ይገባኛል ብዬ አላስብም እና እጅግ መጥፎ ስድቦች ሲሰደቡ ነበርና ልጆቼ ደግሞ ይሄንን መልስ መልሰው በሄድኩባቸው ቦታዎች እና የሚያረጋግጥ አይነት ቡድን አሰልጣኝ እንደመሆኑ መጠን ይሄንን ፉክክር ለሴቶች እግር ኳስ ምን ማለት ነው? ምናልባት ያው ኑሮ ታውቂዋለሽ በ2004 እስከ 2011 ይሄ ነበር መጨረሻ ነበር የሚታወቅ የነበረው። ከ2013 ደግሞ እስከ 2017 ሁለት ጨዋታ አንድ ጨዋታ ነበር ሲቀር የነበረውና እስከ መጨረሻ ድረስ ይሄንን ነገር ያከበደው ምን እንመስላችሁ? አንደኛ ኤርሚያስ ዱባለ ከኔ ጋር በጣም ብዙ ነገሮችን ሰርቷልና የማሸነፍና የዋንጫ ሶስት ምን እንደሆነ ቱቱ በላይም ደግሞ በሴንትራል 3 ዋንጫና እንደገና ደግሞ በንግድ ባንክ 4 ዋንጫ ምናምን አስመዝግባለችና ይሄ ደግሞ የበለጠ አከብዶታል። ሌላው በዚህ አጋጣሚ መናገር የምፈልገው ዛሬ ኢትዮጵያ ንግድ ባንክ ባይሆን መቻልና መብራት ኃይል ቢሆን ህዝቡ ሊገረም ይችል ነበርና የመብራት ኃይል ማሊያ ለብሼ ነበር ምገባ የነበረው። ምክንያቱም እነዚህ ተጫዋቾች የነበሩና የኔ ልጆች የነበሩት በዚህ ደረጃ በመድረሳቸው የራሴ ስለሆነ ነው ግድ ስራ ስለሆነ ቢሆንና የመብራት ኃይል ኮቺንግ ስታፍና ተጫዋቾችን በዚህ አጋጣሚ ማመሰግን እፈልጋለሁና ድጋፍ አካባቢ ላይ ግን ቅሬታዬን ማንሳት እፈልጋለሁ። ምክንያቱም ምናልባት በወንዶች የለመድነው በሴቶች እግር ኳስም አንዳንድ ነገር መካድና ስጋት አለብኝ በዚህ የሚሄድ ከሆነ ማለት ነውና በተለይ ጫናዎች እኛን አሳድጎናል፣ በደንብ ከፍ እንድንል አድርጎናልና ዛሬ የነበረው ነገር የሁለታችንም አብሮ ብዙ መቆየት የሴቶችን እግር ኳስ ከፍ አድርጎታል። ምናልባት ብሬ የሴቶች እግር ኳስ ወደ መጨረሻዬ እየደረስኩ ነው ይበቃኛል እያልክ ነበር። በ2019 የውድድር ዘመን አሁንም በሴቶች ላይ እንመለከታለን ወይስ ሐሳብን ቴዲያው እንታወቃለን ከድሮ ጀምሮ 25 ዓመት ሲሞላኝ ነበር ያልኩት። አሁን 1 ዓመት ኦሬዲ አቃልያለሁ። ከ4 ዓመት በኋላ በፍጹም እዚህ ጫራት ባራት ቦታ አታገኘኝም። 30 ዓመት ደፍኜ ማለት ነውና ለእንደነዚህ አይነት ወጣት አሰልጣኞች አስረክቤ መውጣት ፈልጋለሁ።